ያንተ ጓደኝነት እንደ ድሮ ላይቀጥል ይችላልና አንተም ወደ መጣህበት ተመለስ። እኔም እዚህ ያለኝን ህይወት በስነ ስርዓት ልኑርና ለዚህ የፈለኩት ወደ መጣህበት ተመለስ ነው። ሶስ እድሉን ስጪኝ በቃ ከዚህ በኋላ እድል እኮ አይደለም ይሄ እኮ የእድል ጉዳይ አይደለም፣ የህይወት ጉዳይ ነው። በቃ አንተም የራስህን ህይወት ነው ነገር ማርያምን እኔ በብዙ መንገዶች በብዙ መንገዶች እንዲያታስቢ ሁሉ ነገር ያለፈውን ነገሮች ሁሉ እክስሻለሁ። ማርያምን ሳትነግረኝ ሄድክ ይባስ ብሎ 2 አመታትን አስቆጠረ። አሁን ደግሞ ምንም እንዳልተፈጠረ ምን እንዳልተፈጠረ መታ ከኔ ጋር የሚቀጥል ነገር አይኖርም። በቃ ሶስ እኔ እኮ ወድሻለሁ። ይኸውልህ እኔ ሳልወድህ ቀርቼ አይደለም፣ በቃ በሰዓቱ ወድህ ነበረ ብዙ ነገር እኔም ወድህ ነበረ። እኔ ደግሞ ወድህ ነበረ፣ በጣም ነበር የምወድህ፣ በጣም ነበር ማከብርህ። ግን ብዙ ነገሮችን ነው አጥለህብኝ ሄድከው እንዴ። ምን አይነት ስሜቶችን ገለህ እንደሄድክ ታውቃለህ እንዴ? ከዚህ በኋላ ሁሉ ነገር ዛለ ነገር አቁሜ መጥቻለሁ። አቁመህ ነገሮችን መቀጠል ትችላለህ። በቃ ከዚህ በኋላ ምንም ነገር እኔ አትለምነኝ። የነገን ማወቅ ፈለኩ መጪውንማ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ደህና ናችሁ እናንተ? አይለኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን እኔ ሺው ላይ የተፈጠሩትን ነገሮች አይታችኋል። ከረጅም ጊዜ በኋላ ጓደኛዬ መጥቶ እና በጣም ደስ ብሎኛል። 2 አመት ልብ ላይ ነበርኩኝ። ደስታም ነበረ ሀዘንም ነበረ። ምክንያቱም ከረጅም ጊዜ በኋላ ስላገኘሁት ደስ ብሎኛል። ሁለተኛ ነገር ደግሞ የከፋኝ ሳይነግረኝ በመሄዱ ያን ነገር ሳስበው በጣም ከፍቶኝ ነበር፣ ደብሮኝ ነበርና ብቻ ቤተሰብ ሁሉም አልፏል። አይታችኋል ያኔው ቪዲዮ ላይ እና ዛሬ የመጣሁት ነገር በመጀመሪያ ግን ወደ ራሴ ጉዳይ ከመግባቴ በፊት አንድ ነገር ልነግራችሁ ፈልጋለሁኝ። ብዙዎቻችሁ በኔ ዩቲዩብ ላይ እየገባችሁ የሄለንን ነገር የጠየቃችሁኝ ነበርና እያየሁኝ ዝም ማለት ስላልፈለኩኝ ነው። ሄለን በጣም ደህና ናት፣ ከኔ ጋር ነው ያለችው። ደህና ናት፣ ምንም አልሆነችም፣ አታስቡ። እንደ ሁሉ ጊዜውም ከጎና ሆኗለሁና ደህና ናት። ሰሞኑን ትመጣለች፣ አታስቡ። እና ሁሉም ነገር ሰላም ነው። እየጠየቃችሁኝ ሳልነግራችሁ ማለት ስላልፈለኩኝ ነው። እና ወደ ራሴ ጉዳይ ስመለስ ደግሞ ማለት ነው አይታችኋል ያኔውን ቪዲዮ። ዛሬ ደግሞ የመጣሁትኝ ከዚህ በኋላ እንደዚህ ከእሱም ወደ መጣበት እኔ ለማግኘት ብሎ ነው ካለበት ሀገር ወደዚህ የመጣውና እኔ ደግሞ ይህን ያህል መስዋዕት እንዲከፍል አልፈልግም። ምክንያቱም እዚህ ጋር እኔም የራሴ ህይወት አለኝ። በዛ ባለፉት ጊዜያት ባለፉት 2 አመታት ውስጥ ብዙ ነገሮች እኔ ጋር ተፈጥረዋልና እኔ ጋር መጥቶ ከኔ ጋር የበፊቱን ነገር ለማስቀጠል መጣሩ ጥቅም ያለው አልመሰለኝም እና እሱም ወደ መጣበት እንዲመለስ እና በፊትም ቢሆን የራሱን ህይወት ለመኖር ነበር አይደል ሄደው። አሁንም እዚህ ጋር መጥቶ ጊዜውን ከሚያባክን ሄዶ የራሱን ህይወት እንዲጀምር ነው የኔ ፍላጎትና በቃ ወደ መጣበት ይመለስ፣ የራሱን ህይወት ይኖር። እኔ በጣም ብዙ ነገሮችን አሳልፌያለሁ በዚች 2 አመታት ውስጥና አሁን ላይም ቢሆን የራሴ ያለሁበት ሁኔታ አለ። የግድ እንዲህ ብዬ ለሰው ማሳወቅ የለብኝምና እኔ ጋርም ያለኝም ህይወት ከሚበጠበጥ ማለት በቃ እኔ ራሴን ህይወት ስኖር እሱ መጥቶ ምናምን ብዙ ነገሮች ከሚበጠበጡብኝ እሱም ወደ ሀገሩ እንዲመለስ ለኔ ብሎ እዚህ ሀገር እንዲቆይ አልፈልግምና እንደጀመረው ሌላ ሀገር ሄዶ ስራውን መስራት አዲስ ህይወት መጀመር እንደፈለገው አሁንም ሳይረፍድበት በሄድ ጥሩ ነው ብዬ ነው የማስበውና ነገ ዛሬ እያልኩኝ የሰው ህይወት ላይ መቀለድ ስለማልፈልግ ዛሬ ጠርቼው ሁሉን ነገር ልነግረው ነው ያሰብኩት። ማለት በቃ ሂድ ከዚህ በኋላ እኔ እናንተ ጓደኝነት ሊቀጥል አይችልም እለዋለሁ። ምክንያቱም ብዙ ነገሮች እንደነበሩበት አይቀጥሉም። ይገባችኋል መቼስ። በፊት በጣም እግዚአብሔር ይመስገን በጣም ምንም አንደዋበቅ። በቃ እኔ ምን ብዬ ልንገራችሁ፣ ይሄ እንዴት ነው አንዳንድ ጊዜ ከሰው ለየታችሁ የምታዩት ሰው አለ አይደለም? ለብዙ ሰው ሳትነግሩ ለአንድ ሰው ብቻ የምትናገሩት ላይክ እንደዛ ነበር። እኔም ለሱ ብዙ ነገሮችን ነው ማካፍለው። እንደዛ ስል ደግሞ እኔ ብቻ አይደለሁም እሱም ማለት ነው። ግን በአጋጣሚዎች እሱ ጋር በተፈጠሩ ነገሮች ሄዷል፣ ወደሚሄድበት ሄዷል እና ጋይስ እኔም የራሴን ህይወት 2 አመታትን ገፍቼዋለሁ ሳላወራው በብዙ ሀዘን አልፌያለሁ። ብቻ ታልፏል። ዛሬ ደግሞ እንደ ድንገት መጣ። ስለዚህ እኔ ደግሞ አሁን ላይ የሱን ህይወት ላይ መቀለድ አልፈልግም እና እሱም የራሱን ህይወት ሄዶ ስራውንም ቢሆን ብዙ ነገሮችን ቢሰራ አሪፍ ነው። ለኔ ብሎ መስዋዕት መክፈል ያለበት አይመስለኝም እና ዛሬ ጠርቼዋለሁ። ለምንድን ነው የጠራሁት? እሱ ወደ ሀገሩ እንዲመለስና በቃ የራሱን ህይወት እንዲኖር እኔም ደግሞ የራሴን ህይወት እንዲኖር። የሆነ ነገር እኮ ሲሄድ
ያለበት ሁኔታው ላይ ተቀምጦ አይገኝም አይደለ? 2 አመት ደግሞ ቀላል ነው አይደለም? 2 አመት 2 ወር 1 ወር ራሱ አንድ ነገርን ጥለን ስንሄድ ያ ቦታ ላይ አናገኘውም። ይሄ ደግሞ አመታትን ያስቆጠረውና ብዙ ነገሮች ተለውጠዋል እኔ ጋር እና ብቻ ብዙ ከማወራ እሱንም ልጥራውና ጠርቻለሁ። ዛሬ ላገኘው እንደምፈልገው ነግሬዋለሁ። እየጠበቅኩት ነው እና ቤተሰብ በቃ ያለውን ነገር ነግሬዋለሁኝ። እሱም እንዲመለስ ነው የምፈልገው። ከዚህ በላይ እንዲቆይ አልፈልግም ከኔ ጋርና ያው በእናንተ ፊት ነው የመጣው። ከእናንተ ጀርባ ደግሞ ልሸኘው ስላልፈለኩ ነው እዚህ ጋር የመጣሁትና በእናንተ ፊት ያለውን ነገር ነግሬው እንዲሄድ አደርጋለሁ ማለት ነው። ቤተሰብ ይሄንን ነው የሚመስለው። እስቲ አብራችሁን ቆዩ እሱ እስኪመጣ ድረስ እና ቤተሰብ እየጠበቅኩት ነው። ደርሻለሁ ስላለኝ በቃ እዚህ ቆመን እንጠብቀው ብዬ ነው እና እየመጣ ነው። እስቲ እንጠብቀዋለን። እየታየኝ ነው እዛ ጋር መጣ። እየታየኝ ነው። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታ ልጋራ ሙደዴን ከቃል ነህ? አይ ደህና ነህ? ታነስ አለው ፀሐይ ያስቆምኩ ምን ሆነ ነው አይኑ ሰዓት ታስጠብቀኝ። ቆያ ከታች ይወጣ ደህና ነህ? አለልሽ እንዴት ነሽ? አለሁልህ። አለን አለ ደህናም ምንድን ነው ሊመጥፋት አለሁ። ሊሆን ነገር ላወራህ ነበረ። እሺ ለነገሩ አንድ ነገር ማወራህ ነገር አለኝ ብዬ ነው የጠራው። ስለዚህ ዛሬ የማናገር ነገር አለ፣ ቁም ነገር አለኝና ምን መሰለህ እንዴ እንጃ ምን ብዬ መናገር እንዳለብኝ አላውቅም፣ ግን ወደ መጣበት መመለስ ያለብህ ይመስለኛል። ማለት ወደ መጣበት መጀመሪያ ከዚህ ሀገር ሄደህ አልነበር? ከሄድክበት ወደ መጣበት ተመለስ አሪፍ ነው። ማለት እዚህ የመጣኸው እኔ ጋር ያሉትን ነገሮች ለማስተካከል የኔና ያንተ ጓደኝነት እንዲቀጥል ነው አይደለ? ስለዚህ ያ ነገር ደግሞ የሚሆን አይደለም። ምክንያቱም ብዙ ነገሮች በጣም ብዙ ነገሮች ተቀይረዋል። በዚህ 2 አመታት ውስጥ በጣም ብዙ ነገሮች ተቀይረዋልና እኔ ጋር ብቻ ሳይሆን አንተ ጋርም የተቀየሩ ይመስለኛልና አንዳንድ ጊዜ ካሉበት ቦታ ሆነ መጠበቅ ማለት ያ ነገር ጥለናቸው ከሄድንበት ቦታ ላይ ትክክል እንደ ጥለን እንደሄድ ነው ይቀመጣል ማለት አይደለምና እኔ አንተንም ሌላ ነገር ከማሳስብህ ያንተ ጓደኝነት እንደ ድሮ ላይቀጥል ይችላልና አንተም ወደ መጣህበት ተመለስ። እኔም እዚህ ያለኝን ህይወት በስነ ስርዓት ልኑርና ለሌላ የፈለኩት ወደ መጣህበት ተመለስ ነው። ምን ማለት ነው? ሶስ ነገር እኮ ትቼ መጣሁት አንቺን ብዬ እኮ ወደ መጣህበት ተመለስ። እንዴት? ምን ማለት ነው? ምን ማለት ነው? ዛለኝ ነገር ሁሉን ነገር ትቼ ሁሉን ነገር ከታርጌ ያሳለፍኩት ነገር ስለ አመመኝ እኮ ነው እዚህ ጥዬ መጣሁት። ምን ማለት ነው? እኮ ሳትነግረኝ እንደሄድኩ ሳትነግረኝ ነው አሁን የመጣኸው። ገባ አይደለ? እዚህ ጋር ባንተ ፍላጎት ብቻ ነው እየሄድክ ያለው። ይኸውልህ እኔን አድምጠኝ። ምንተስ ነው መጀመሪያም ቢሆን ሳትነግረኝ ሄድክ፣ አሁንም ደግሞ ሳትነግረኝ ተመልሰህ መጣ። ስለዚህ አንተ ስትፈልግ ብቻ ትሄዳለህ፣ ስትፈልግ ብቻ ትመጣለህ አይደለ? ራስን ህይወት ለማስተካከል ስትፈልግ ሳትነግረኝ ሄድ። አሁን ደግሞ የኔና ያንተ ነገር ለማስተካከል እንደዛ አይደለም። መጀመሪያ አዳምጪኝ። እኔ የመጣሁት ሁሉን ነገር እዚህ ለማስተካከል ነው። ሁሉን ነገር እዛ ትቼ የመጣሁት እዚህ ሁሉን ነገር ለማስተካከል ነው። ያለን ነገር የፊታችን ነገር አብረን እንድንቀጥል ጓደኝነታችንን ይበልጥ እንድናጠናክር ነው እዚህ የመጣሁት። እንዴት እንደዚህ አይነት ቃል ትናገር? ምን ታይቶ ከዚህ ሁሉ ጊዜ በኋላ መጣ? አሁን ነገርኩሽ እኮ ሶስ በጣም ስለጸጸተኝ ነው። እንዴት ነው እንደዚህ አይነት ቃል ተሽጣው? በቃ አንተ ጸጽተዋል። እኔም በፊት የተደበርኩበት እንድትመለስ የምፈልግባቸው ጊዜያት ነበሩ። ያኝ ጊዜያት አልፎ ደግሞ አሁን ሌላ ታይም ላይ ነን ያለነው እና እኔ አንተንም ልጎዳ አልፈልግም። ገባ? መተህ እዚህ በባዶ ሜዳ እንድትቀመጥ ምናምን አልፈልግም እና በቃ አንተም ቢሆን ብትሄድ። ምን ማለት ነው ብትሄድ ማለት? ሁሉን ነገር እዛ ትቼ መጣሁ እኮ ወደዚህ። ድጋሚ ጀምረው ወይ ደግሞ ባትጀምረው ራሱ በቃ የኔና ያንተ ነገር ድሮ ሊቀጥል አይችልም። ማይሆን ነገር አታውሪ ሶስ። ማይሆን ነገር ጭራሽ ማይሆን ነገር ሁሉን ነገር እንድታስቢ ባይሆንም በጊዜ ሂደት ሁሉ ነገር እናስተካክላለን። አሁን እንደ በፊቱ ወደ አንዴ እንደ ድሮ መመለስ ቢከብደን በሂደት አብረን መመለስ እንችላለን። ያው የርኩት ጊዜ ረጅም ርቀት ቢሆንም ማስተካከል አለብን።
እንደዚህ አይነት አማርኛ በፍጹም ሶስ እንዳትጠቀም። አንተ የምትለው ነገሮችን ቀስ በቀስ እናስተካክላቸው ነው የምትለው። አዎ። እንደዛም ይሆን ነገር የለም። በጣም ረጅም ጊዜ ፈጅቶ አንተ ይኸውልህ አይሆንም። አይ እንደዚህ አይነት አማርኛ በእውነት ልቤን ነው የሚሰብረው። እኔ እኮ እዚህ ጋር እንድንከራከር ምናምን ሳይሆን በቃ ይቅር የኛ ጓደኝነት በቃ በፊት ከ2 አመት በፊት ደስ የሚል ጓደኝነት ነበረን። ደስ የሚል በጣም ደስ የሚሉ ቆይታዎች፣ ብዙ ነገሮች፣ በጣም ብዙ ነገሮችን አሳልፈናል እና እኛ በምናውቀው እና ያኝ ነገሮች እዛ ነገር ላይ ቢያበቁ አንዳንድ ነገሮች በቃ ማብቃት ያለባቸው ጊዜያት አሉና በቃ እና እዛ ላይ ቢያበቃ አሪፍ ነው ነው። የተቀየረ ነገር አለ እንዴ? ብዙ ነገሮች ይቀየራሉ እንጂ በጣም ብዙ ነገሮች ይቀየራሉ። እኔ ጋር ምንም ነገር አልተቀየረም። እኔ ጋር ደግሞ ብዙ ነገር ይቀየራል። እንዴት ሶስ ማለት ያው ሁሉም ነገሮች ጊዜ ነው በቃ በፊት እንደምናስበው ማስተሳሰባችን አንድ አይነት ላይሆን ይችላልና ስለዚህ እኔ ምን ብዬ ልንገርህ፣ ይኸውልህ በቃ ቢያንስ ሂድ ወደ እኔ አንተን እዚህ አስቀምጬ ምናምን እንደ ድሮ እሺ ምናምን ብዬ እንትን ማለት አልፈልግም። እና አሁን ልቤ የሚነግረኝ ነገር እኔ እና አንተ አብረን እዚህ መሆናችን ጥቅም ያለው አይመስለኝም። ገባህ? እና በቃ ያለውን ነገር አስተካክል ማለት አስተካክለ እኮ የሆነ ነገር ያለውን ነገር አስተካክለ ተመልሰህ ማስተካከል እንችላለን። ሁሉ ነገር ጊዜ ቢሄድ ማስተካከል እንችላለን። ሶስ እድሉን ስጪኝ በቃ ከዚህም በኋላ እድል እኮ አይደለም ይሄ እኮ የእድል ጉዳይ አይደለም፣ የህይወት ጉዳይ ነው። በቃ አንተም የራስህን ህይወት ነው ነገር ማርያምን አስተካክል። እኔ በብዙ መንገዶች እንዴ አታስቢ። ሁሉ ነገር ያለፈውትን ነገሮች ሁሉ እክስሻለሁ። ማርያምን እንታስቢ ያለሽ ሁሉ ነገር እክስሻለሁ። አታስቢ እውነት አታስቢ። ሁሉንም ነገር አስተካክላለሁ። እንደምታስቢ እኮ በጊዜ ሂደት አይደለም ይሁን ነገር አይደለም። እንደዚህ አታስቢ ያልኩሽ እኮ ሁሉን ነገር በጊዜ ሂደት ሁሉን ነገር የበደልኩሽን በደሎች ሁሉንም ቆጥሬ መልሰዋለሁ። አታስቢ። እሺ እሱ በቃ እኔ እንጃ እኔ እሺ ምናምን ልልህ አልፈልግም። ለአንተ የውሸት ቃል መስጠት አልፈልግም። ምን ማለት ነው? አሁን እኔ ከዛ ድረስ እንደዚህ ብዬ መጥቼ ትንሽ እኮ ነገሮችን አስብልሃለሁ። ነገሮችን ምናምን አስተካክል። በቃ እዛ ያሉትን ጥልሃቸው የመጡትን ነገሮች ምንም ሊስተካከል አይችልም። ከዚህ ካለው ነገር ለኔ አይበልጥም። ከዚህ ካለው ነገር እኮ ስለበለጠ ነው እንዴ መጀመሪያ ሄድኩ። አለማወቅ ነው ሶስ። ምንም ነገር ቢሄድም ምንም ነገር አልተመቸኝም። በቃ እሺ እኔ አሁን እዚህ ጋር እንዴ ብለሽ እንተነት ምን ማለት ነው? እንደዚህ ማለት ባንጨቃጨቅ አሪፍ ነው እና በቃ ምን ብዙ ባናወራ ጥሩ ነው። አንተም የራስህን ህይወት ጀምር። እዛ ያለህን ነገር አቋርጠህ ና እኔ ያላልኩም አይደለ? በራስህ ፍቃድ ሄድክ፣ በራስህ ፍቃድ ደግሞ አቋርጠህ መጣ። ስለዚህ እኔ እዚህ ሶስና አቋርጠህ ያለህን ነገር ናና እንቀጥል አላልኩም። እና እዚህ ጋር አንተን አቋርጠህ ና ምናምን ያልኩ ነገር የለም። በራስህ ፍላጎት አቋርጠህ መጣ። በቃ እኔ ሳታማክረኝ ነው አቋርጠህ መጣ። ድጋሚ ከኔ ጋር ያለህን ነገር በፊት ከነበረን ጓደኝነት ከ2 አመት በኋላ እንዲቀጥልም የፈለግከው አንተ ነህ። ገባ? ይሄ ደግሞ አንተ በራስህ ስለፈለክ ብቻ ደግሞ የሚሆን ነገር አይደለም። ስለዚህ አሁንም ቢሆን ሄድና የራስን ህይወት ጀምር። በፊትም ቢሆን የራስን ህይወት ለመጀመር ነው ሄድኩት ብለሃል። ሂድና የራስን ህይወት ጀምር። ወይ ስላልተሳካልም መጣ ናፍቄ ይሁን እኔ እሱን አላውቅም፣ ግን እሱን ላንተ ጋር ለመከራከር ሳይሆን ሄድና የራስን ህይወት በቃ ኑር። ያን እንኳን እንዳስረዳሽ ስራህን ስራ። እሺ እኔ ችግር የለም ሰጣለሁ። የምር እንዳስረዳሽ እኔ ሶስ አንድ ነገር ምነግርሽ እዚህ ነገሮች ምንም ነገር ስላልተመቻቹልኝ እዚህ ያለው ነገር እኔና አንቺ ጓደኝነታችንን እንድንቀጥል ብዙ የሚያስፈልገን ነገር አለ። ስላልተመቻቹልኝ ያኝ ነገሮች ስላልተመቻቹልኝ ኦልሬዲ ሳልነግርሽ ትሄድ ከባሽ አይደል? ሳልነግርሽ ማለት ያንም የሄድኩበት መንገድ ለኛ ለወደፊት ለጓደኝነታችን ጥንካሬ ስለ ለወደፊት ብዬ ነው ይሄን ሁሉ መስዋዕትነት ከፍዬ የሄድኩት። እንደዚህም ደግሞ ልትይኝ አይገባም። ነገሮችን በአንድ ሳይድ ብቻ ተሰጪው። ያው የወንድ ልጅ ነገር ታውቂያለሽ። ምንም ነገር እንደዚህ ተከፍቼ አንቺ ጋር እዚህ ተቀምጬ ብቻ መኖር አልችልም። ያነኝ ነገሮች ናቸው። ገባሽ አይደል? በዛ ጉዳይ ነው እኔ አሁን ከዚህ ሀገር ብሄድም ለይና ላንቺ ያን ከግምት ስራ አስገቢና አውሪ። እንደዚህ ተመልሰ መሄድ አለብህ። እንደዚህ መጥቼ ሁሉን ነገር መጥቼ እንደዚህ አይነት ቃላቶች ልብ የሚሰብር ቃላቶች አትበይ። ሶስት ማርያምን እንደዚህማ ልትኛ አይገባም። ስንት ነገር እኮ ነው ለእኛ ስል እንደዚህ ሆንኩ። መስዋዕት የከፈልኩት ለእኛ ስል ለእኔ ብቻ አይደለም፣ ለእኔ ብቻ ሳይሆን ለእኔም ለአንቺም ጭምር። እንደዚህ አይነት ቃላቶች በእውነት አይገባኝም ሶስት እና በጣም ለአንቺ ሳልነግርሽ ሄደ ሳልነግርሽ ማምጣቴ ሊደብርሽ ሊከብድሽ ይችላል። ግን በጣም ይቅርታ ከልቤ ማርያምን
አለማወቅ ነው። እሱን ደግሞ አለማወቄን ደግሞ ተዛዝቼ ይቅርታ ጠይቁሽ ልትሰሚ ይገባል። እኔ ይቅርታን አልቀበልም አላልኩም። ልክ ነው። ወንድ ልጅ ብዙ ነገሮች አሉ። እኔ ይቅርታን ተቀብያለሁ። በጣም ትልቅ ጥፋት አውቃለሁ፣ ግን ተመልሰህ መሄድ አለብህ ስትይኝ በጣም ከፋኝ። መርደበረ ተመልሰህ መሄድ ስላለብን ነው። አንዳንድ ጊዜ ይቅርታ እኮ እንቀበል። ይቅርታ ማለት አደርግልሃለሁ በቃ ያን ነገር እኔ ተረጂ ያምርሽ ይሁን እኔ ይቅርታ አድርጌልሃለሁ። ሌላ ምንም ነገር እምልህ አይደለም። ይቅርታ አድርጌልሃለሁ፣ ግን ደግሞ ከነበረበት ነገሮች ሊቀጥሉ አይችሉም። እንዴት አይችሉም? አይችሉም ነገር እንደነበረው እኔ ጋር እንደነበረው አይደለም። እኔ ጋር እንደነበረው አይደለም። ምን ይገባል? 2 አመት ኖሮ ደግሞ እንደነበር ይገባል? የሚሆን ነገር አይደለም። አይሆንም። 3 ይበላሽ የሚሆን ነገር አይደለም። ስለዚህ አሁን እኔና አንተን ነገር ወደ ጭቅጭቅ ሳንወስደው መቀያየም ሌላ ነገር ሳይመጣ ይኸውልህ አንተም ወደ መጣህበት ተመለስ። እኔም የራሴን ህይወት በፍጹም አላደርገውም። ታደርገዋለህ። በፍጹም አላደርገውም። ምክንያቱም ስለምታደርገው ነው። ለምን ታደርገዋለህ? ሁሉ ነገር እዛ ያለው ነገር ትችላል። ማን ትተናለ? እኔ ነኝ ለኔ ነበር የሄድኩት። ሳልነግርሽም የሄድኩት ለኛ ብዬ ነው። እንዴት ተመልሰህ ትሄዳለህ ትኛለሽ? አይ እዚህ ጋር ያለን ጓደኝነታችን እንኳን ጨለማ ከሄድክ በኋላ አሁን ለኔም እንደዚህ የሚባል 2 አመት ሙሉ ስልክ አስተዳፍተህ ከዛን እሺ ነግረኸኛል። በቃ እኮ አሁን አንተ የነበረብህን ታይም ልክ ነህ። ወንድ ልጅ ነህ። ሁሉ ጊዜ ከቤተሰብ መጠበቅ የሚባል ነገር የለም። ራስን አስተዳድረህ ነው የምትኖረውና ያን ነገር ህይወትን ለማሸነፍ ወንድነት ስላለብህ ጥለህ ሄዳል። ቢያንስ መደወል ነበረብህ። ያልደወልኩበትንም ምክንያት በቃ ጊዜ በሄደ ቁጥር እየፈራህ እያሸሸህ እንደመጣህ ነግረኸኛል እኮ ግን ደግሞ በቃ ያኝ ነገሮች በሄዱ ቁጥር እንደ ቀልድ 2 አመት ነው ያሳለፈውና 2 አመት አንተም ብዙ ነገሮችን አሳልፈሃል። እኔ ደግሞ ከምታስበው በላይ ብዙ ነገሮችን አሳልፈሃል። ምክንያቱም ነገሮች ለወንድ ልጅ ይቀላል ብዬ ነው የማስበው መሰለኝ። ብዙ ጊዜ ነው ለኛ ነው ከባድ፣ በጣም ከባድ። እኔ አላቅም፣ ግን እኔ በጣም የሚከብዱ ጊዜያትን ነበር ያሳለፍኩት በራሴ። ግን እስቲ በጣም የደበረኝ ነው እና እኔ አሁን የምፈልገው ነገር እዚህ ጋር ሳትነግረኝ ሄድ። አሁንም ደግሞ ከኔ ጋር ያለን ነገር ለማስተካከል ሳትነግረኝ መጣ ማለት ነው። ስለዚህ ወይ ክፉ ነገር አስቤ ወይ ክፉ ነገር አይደለም ያሰብከው፣ ሌላ ነገር አስቤ አይደለም። ክፉ ነገር ማስተካከል እኮ ነው። እኔ ደግሞ ማስተካከል አልፈልገውም። አሁን ላይ አልፈልገውም ምንም ነገር። በቃ ብዙ ነገሮች ቢያንስ መጠበቅ ነበረብሽ። ቢያንስ ረጅም ጊዜ ቢሆንም መጠበቅ ነበረብሽ። ምንም በቃ ብዙ ነገሮች አሉ። እድሜም እየጨመረ ይሄዳል። ብዙ ነገሮች አሉና እንዴ መቀያየር የለም። አይ አሁን በቃ ከዚህ አሁን በቃ እንዴ ቋል ነበርሽም ምን ሆነሽ ነው? ቢያንስ ማንም እኮ እንዲህ አልነበር። እኔ በስነ ስርዓት እያወራሁ ነው ነገሮችን ወደ ጭቅጭቅና እኔ እየተናገርኩት ጥሩ ነገር እንዳልናገር አታደርገኝ። በጥሩ ነገር ነገሮችን ልትገነዝቢ ይገባል። ተገንዝቤያለሁ። ምን ተገንዝቤያለሁ። ለኛ ብሎ ነው የመጣው ብለሽ አስቢ። ምን ማለት ነው? ሶስ እኔ አይደለም መስማም እንዳታስቢ። ሶስ የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በል እና እኔ አሁን ምንም ቆም ብዬ አስቤ አሰላስዬ ነው የመጣሁትና ይኸውልህ ያሉት ነገሮችን ስልክ አጥፍቼ መጥፋት አቅቶኝ አይደለም። ገባህ? ስልክ አጥፍቼ ስትደውልልኝ ምናምን መጥፋቱን ከብዶኝ አይደለም፣ ግን በስነ ስርዓት እድሜያችንም ሄዷል፣ ትልቅ ሰዎች ነን። ስለዚህ ቁም ነገር ባለው መንገድ ላሳውቅህ በሚለው ነው። እና አሁን ላይ የራስን ህይወት ጀምር። እኔም የራሴ ህይወት በቃ ብዙ ነገሮች አሉና ሄደህ እንደ በፊቱ ስራህን ስራ፣ የሄድክበትን አላማ አሳካ በደንብ። ከዛ በኋላ በቃ ነገሮችን ትስል እንጂ እኔም ብለህ ብትመጣም ነገሮች እንደበፊቱ ሊሆኑ አይችሉም። በቃ እንደበፊቱ ሊሆኑ አይችሉም ነገሮች። ቆም ብዬ ነው ያሰብኩት። በቃ አንተም ህይወትን ለማሸነፍ ሄደሃል፣ እኔም ደግሞ እዚሁ ቀርቻለሁ። ተነግሮኝ ብሄድ እኔ እዚህ ጋር አልቃወምህም። ገባህ አይደለ? አንተ ህይወትን ለማስተካከል ሁሉን ነገር በቃ እንዴት ቢል ነገር አንተ አንድ እርምጃ ህይወት ላይ ጥሩ ነገር ይዘህ ብትመጣ ወይም የሆነ ቢሳካልህ ማለት ነው። ስማ ቢሳካልህ እኔ ምጠላ ሴት አይደለሁኝም። ቢያንስ ደውለህ ሁሉን ነገር ለኔ ልትነግረኝ ምንድን ነበረ? ሁሉን ነገር መንገር ነበረብህ። በቃ ስለዚህ እኔ እናንተ ያለን ግንኙነት ነበረ። ምንም መሸሽ የሚባል ነገር የለም። በቃ ቢያንስ ብትነግረኝ እሺ፣ እኔ ለምን እልሃለሁ? እሺ እዛ ሄደህ ያለውን ነገር እንዴት እንደነበረ ብዙ ነገሮችን በብዙ ነገር አብረን አውርተን ነገሮችን ማስተካከል እንችል ነበር ብትነግረኝ። ግን ሳትነግረኝ ሄድክ። ይባስ ብሎ 2 አመታትን አስቆጠረ። አሁን ደግሞ ምንም እንዳልተፈጠረ ምን እንዳልተፈጠረ መታ ከኔ ጋር የሚቀጥል ነገር አይኖርም። በቃ ተወሰነ እኮ ወድሻለሁ። ይኸውልህ ምን
እኔ ሳልወድ ቀርቼ አይደለም በቃ በሰዓቱ ወድህ ነበረ ብዙ ነገር እኔም ወድህ ነበረ እኔ ደግሞ ወድህ ነበረ በጣም ነበር ወድህ በጣም ነበር ማከብር ግን ብዙ ነገሮች ነው አጥለህብኝ ሄድከው እንዴ ምን አይነት ስሜቶችን ገለህ እንደሄድክ ታውቃለህ እንዴ የኔን ስሜት ገለህ አይደለም ሄድከው አንተ ጓደኛሞች ብቻ ስለነበርን አንተ በቃ ምንም አይመለከታትም ብለህ ነው ጓደኛዬ ብቻ ናት ብለህ ስላሰብክ ነው እኔ በጣም ጥለኸኝ በምትሄድ ሰዓት ብዙ ስሜቶችን ነው የገደልከው እኔ ካንተ ጋር ጓደኝነት ብቻ አልነበረም ብቻ ብዙ ነገሮች ነበሩ ግን ያሳዝናል በጣም ያሳዝናል ብዙ ነገር እኔ እንጃ አሁን ካንተ ጋር ብዙም አንተንም ላስከፋ አልፈልግም መቼም ላስከፋ አልፈልግም እኔ የተከፋሁትን ያህል አንድ እንኳን እንድትከፋ አልፈልግም ግን እንቴ በቃ መሄድ አለብህ ገባ አይደለ በቃ መሄድ አለብህ እሱም ማየው ነገር ነው የምታወሪው እና በቃ መሄድ አለብህ ከዚህ በኋላ ሁሉ ነገር ያለው ነገር አቁሜ መጥቻለሁ አቁመህ ነገሮችን መቀጠል ትችላለህ በቃ ከዚህ በኋላ ምንም ነገር እኔ እኔ አትለምነኝም የነገን ማወቅ ፈለኩ መጪውን ምን ይሆንክ ነው እንዴት አነሰ ያርገህ ነው የምታስበኝ እንዴት አርገህ ነው የምታስበኝ ዞር በል እሺ በቃ ዞር በል ወስን ስትይ ዛሬ ነገ ያልኩ